እንዴት ናችሁ ጋይስ? ጨዋታው ተጠናቋል። ኒውካስል ከአርሴናል 2-1 አሸንፏል። መጀመሪያ ወደ ጨዋታው ከመግባቴ በፊት እንኳን ወደ ቻናሉ መጣችሁ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቻናሉንም ሰፖርት አድርጉ። ወደ ጨዋታው እንመለስ። እንዴት ነበረ የሚለውን ነገር ስናወራ ዛሬ ቀኑ በጣም አሪፍ ነበረ ሲጀምር አጀማመሩ ራሱ። ምክንያቱም ትናንትና ያየናቸው ውጤቶች በጣም አስደሳች ነበሩ። እንደ አርሴናል ደጋፊ ሆነን ስናየው ሊቨርፑል ተሸንፏል። ማንቸስተር ዩናይትድ ያው ማንቸስተር እንኳን ሁሌ ነው በየሳምንቱ ነው የሚቀጠቀጠው። ማንቸስተር ዩናይትድ ተሸንፏል። ቼልሲ ተሸንፏል። ቶተናም እንኳን እየተሸነፈ ነበረ። ባለቀ ሰዓታቸው አንድ ጎል አግብተው አቻ ሆነዋል እና የትናንትና ውጤት በጣም አሪፍ ነበረ። ግን ብዙም እኔ ኮሜንት አልሰጠውም። ብዙ ጓደኞቼ አይገርምም ሊቨርፑል ተሸነፈ፣ ማንቸስተር ተሸነፈ፣ ቼልሲ ተሸነፈ። በተለይ በሊቨርፑል ሽንፈት በጣም እያወሩኝ ነበር እና እኔ ብዙም ኮሜንት መስጠት አልፈለግኩኝም። ምክንያቱም አውቀዋለሁ ዛሬ ከኒውካስል ጋር ባለን ጨዋታ ማሸነፍ ግዴታ እንደነበረብን አውቀዋለሁ። በደንብ አስተውላችሁ ከሆነ ከማንቸስተር ሲቲ ጋር ወይም ደግሞ ከሊቨርፑል ጋር በምናደርጋቸው የዋንጫ ፉክክሮች ላይ እነሱ ነጥብ ሲጥሉ፣ ሲቲም ሆነ ሊቨርፑልም ሆነ ነጥብ ሲጥል እኛ ማሸነፍ የሚጠበቅብንን ጨዋታ ወይ እንሸነፋለን ወይ አቻ እንወጣለን፣ አድቫንቴጅ አንወስድም ነበር እና ያንን ስለማቅ ያ ኤክስፒሪየንስ ስላለኝ በዚህኛው ውጤት ብዙም አልተናገርኩም። እንዲያውም አንድ የሊቨርፑል ጓደኛ ነበር አለኝና እንዴት ነው የሊቨርፑል ሽንፈት አየው፣ በጣም ያናድዳል፣ በቃ ነገ እናንተ አድቫንቴጅ አላችሁ ምናምን እያለ ሊያስወራኝ ብዙ ሞክሮ ነበር። አዎ አይደለ ምናምን እያልኩኝ እኔም ብዙም ላሽ እያልኩት ነው ሳልፎ የነበረው። ማውራት አልፈለግኩም፣ ምክንያቱም የእኛን ቀሌት ማን ያውቃል በሚለው እየጠበቅኩ ነበር እና ብዙም ኮሜንት አልሰጠውም። ላይናፑም ወጣ። አርቴታም ሁሌ ብልጥ ነኝ የሚለው ነገር አለ። ላይናፑ ጥሩ ነበር፣ ግን ያን ያክል ደስ አላለኝም። ደስ አላለኝ ደግሞ አንደኛ የሞስኬራ መጀመር፣ ሳሊባ መጫወት ነበረበት። ምክንያቱም ባለፈው ሳምንት አይተነዋል፣ ሳሊባ ተጫውቷል፣ መጫወት ይችላል። አዎ የጉልበት ጉዳት አጋጥሞታል፣ ግን መጫወት ነበረበት። እንደኔ ሳሊባ ላይናፑ ላይ መካተት ነበረበት። ሁለተኛው ደግሞ ማርቲኔሊ፣ ትሮሳርድ ሳይሆን ማርቲኔሊ ነበር መጫወት የነበረበት። ምክንያቱም ማርቲኔሊ ጥሩ አቋም ላይ ነው ያለው። ነጥብ ለደጋፊዎቹም ለአሰልጣኙም ለምኑም ነጥብ ማሳየት ይፈልጋል። ማርቲኔሊ በጣም ትልቅ የሆነ ጥማት ላይ ነው ያለው፣ ጎል ለማስቆጠር አሲስት ለማድረግ እና አቋሙም ጥሩ ስለሆነ ሲጀምር ናቹራል ፖዚሽኑም በዛ ሳይድ ስለሆነ እሱ እንዲጫወት ፈልጌ ነበረ። ትሮሳርድ ጥሩ ነው፣ እሱም ተቀይሮ እያገባ አሲስት እያደረገ ነበረ። ግን ከሁለቱ ሳመዛዝነው ማርቲኔሊን መርጬው ነበር እኔ። ግን ያው አርቴታ ሁሌ የሆነች ነገር ቀየር ያደርጋል ላይናፑ ላይ። ሞስኬራን አጫወተ፣ ከዛ በኋላ ትሮሳርድን አጫወተ። በላይናፑ ብዙም ደስተኛ አልነበርኩም፣ ኮንፊደንስ ሙሉ ለሙሉ አልነበረኝም። ግን ደግሞ ትንሽ ተስፋም ሰጥቶኝ ነበር። ምክንያቱም ኤዜ 10 ቁጥር ላይ እንዲጫወት በጣም የምፈልገው ተጫዋች ስለሆነ 10 ቁጥር ላይ አጫውቶታል። ዛሬ እንዳያችሁት ነው። ኤዜ በጣም አሪፍ ነበረ። ትክክለኛ ቦታውን አግኝቶ የሚጫወት ተጫዋች ነው ኤዜ 10 ቁጥር ላይ እና ላይናፑ ወጣ። ጨዋታው ተጀመረ። በሁለተኛው ደቂቃ ዮኬሬስ ኦን ታርጌት የሚገርም ሙከራ አደረገ። ወዲያውኑ ነው የገባኝ። ለማጥቃት ነው የገባ ነው፣ ለማሸነፍ ነው የገባ ነው። ምንም አይነት ምክንያት እንደማንቀበል የምናሳይበት ጨዋታ እንደነበረ ነው የሚያሳየው ገና ካጀማመራችን እና በጣም ብዙ ነው የቀጠቀጥ ነው። እንዲያውም እነሱም ኮርናዎችን ሲያገኙ ነበር ከኛ የተሻለ አንጻር፣ ግን እኛ በጣም ብዙ ቀጠቀጥን። ትሮሳርድ አንግል ቀጨበት። ኤዜ ሆነ በግራ እግሩ የሞከረው ሙከራ ነበረ፣ እሱም አዳነበት ፖፕ እና በጣም ብዙ ሙከራዎች አድርገን ነበረ። እንደ አጋጣሚ ሆኖ ሞስኬራ ወደኋላ መልሳለሁ ብሎ ኳሱን ወደ ኮርና አወጣው። ከዛ ኮርና እንግዲህ ተጠቀሙበት፣ ጎል አስቆጠሩ። 1-0 ሆነ ማለት ነው ኒውካስል። እንዲያውም እዛ ጎል ላይ በጣም መተቸት የምፈልገው ሞስኬራን ሲሆን ጋብሪኤል ማጋሌሽን ነው። ጋብሪኤል ማጋሌሽ ቦክስ ውስጥ እንደዚህ አይነት አወዳደቅ መውደቅ የለበትም ተከላካይ ሲሆን፣ ለዛውም እየተከላከለ የሰው ወይም ደግሞ የተቃራኒ ቡድን ቦክስ ውስጥ ቢሆን ኖሮ አዎ ፔናልቲ ለማግኘት ምናምን ትንሽ ኮንታክት ሲሰማ ትወድቃለ። ግን ያን ያክል ፎርስ አድርጎት የገፋው ነገር አልነበረም። እዛ ጋር ትንሽ ማጋሌስ ጥያቄ አስነስቶ ነበረ። የእሱም ጥፋት ብዬ ነው የማስበው ጎል የገባው። 1-0 ሆነ። እኛ ሞከርን፣ አልተሳካልንም፣ እረፍት ወጣን። ሁለተኛው አጋማሽ ላይ ወዲያውኑ
ሞስኬራን አስወጥቶ ሳሊባን አስገባ ሚኬል አርቴታ። ትንሽ የመንገጫገጭ ነገር ይታይ ነበረ በተከላካዩ ክፍል። እንዲያውም የእነሱ ወልደማርት ነው የሚባለው የአጥቂ ጎል ያገባው ከጋብሪኤል ጋር በጣም ብዙ ግብግቡ ሲገባ ነበረ። ጨዋታው መሀል ላይ ሁለት ሲነጋገሩ ነበር፣ ሲተራረቡ ነበር ምናምን እና ትንሽ ጭንቅላት ውስጥ ገብቶበት ነበር ጋብሪኤል ማጋሌሽ ላይ እና ጋብሪኤል ማጋሌሽም ጥሩ አልነበረም አብዛኛውን የጨዋታ ክፍለ ጊዜ ማለት ነው። ሞከርን፣ ቀየርን። እኔ እንዲያውም በጣም ስተች የነበረው ጨዋታ ላይ ለምን አንድ ሚድፊልደር አስወጥተን ዴክላን ራይስ የሚሆን ዙቢሜንዲ አስወጥተን አንድ የሚድፊልድ ተጫዋች ለምን አናስገባም ብዬ በጣም እያወራው ነበረ። በጣም ጥያቄ ነበረ ሚኬል አርቴታ ታክቲኩ ላይ መቀየር አለበት ብዬ ነበረ። ቀየረ። ማርቲን ኦዴጋርድን በዙቢሜንዲ አርጎ ቀያየረ። ሚኬል ሞሬኖ ገባ። ሚኬል ሞሬኖ ሲገባ ብዙም ደስ አላለኝ፣ ምክንያቱም አጥቂ ቦታ ላይ አይደለም ያስቀመጠው። ሚኬል ሞሬኖ ሚድፊልድ ላይ ነው ያስቀመጠው። እኔ አሁን እምላችኋለሁ ሚኬል ሞሬኖ ሚድፊልድ ላይ ሲጫወት ደስ አይለኝም። ብዙ ጥያቄዎች አሉ። ሚኬል ሞሬኖ መጫወት ያለበት ቦክስ ውስጥ ነው። ፎልስ ናይን ሆኖ ሲጫወት ያኔ ነው ዴንጀር የሚሆነው። ሚኬል ሞሬኖ ክሮስ ሲመታ፣ ኮርና ሲመታ ምን ሲል ኳሱን ሆልድ በማድረግ እንደ ፎልስ ናይን በመጫወት ጎበዝ ነው። ሚድፊልድ ላይ ግን ሲጫወት ቀርፋፋ ነው። ኳሱን ወደኋላ ይመልሳል። ወደፊት ቶሎ አያጫውትም። ትንሽ ሲነኩት መውደቅ ነው፣ መንደባለል ነው እና እኔ ትልቅ ጥያቄ ያለኝ የሞሬኖ ሚድፊልድ ላይ ሲጫወት ደስ አይለኝም። አጥቂ ወይም ደግሞ ፎልስ ናይን ሆኖ ወይም ደግሞ ተደራቢ አጥቂ ሆኖ ሲጫወት ምንም ችግር የለብኝም። ያኔ ዴንጀረስ ነው ሚኬል ሞሬኖ እና እንዳያችሁት ነው ዴክላን ራይስ ክሮስ አደረገ፣ ኮርና መታ። የሚገርም ቴስታ ነው ያገባው። እውነት በጣም ቆንጆ ቴስታ ጎል ነው ያገባው። ካላያችሁት ደጋግማችሁት ሚኬል ሞሬኖ በጣም ቆንጆ የሆነ ጎል ቴስታ ነው ያስቆጠረው እና አንድ እኩል ሆነ። በጣም ደንግጬ የነበረ ከማግባቱ በፊት፣ ምክንያቱም ደቂቃውን ሳየው 82 ደቂቃ ይላልና ጨዋታው ሊያልቅ 90 ደቂቃ ልንደርስ 8-7 ደቂቃ ነው የቀረው። በጣም ደንግጬ ነበር፣ ግን ሚኬል ሞሬኖ ቆንጆ ጎል አስገባ። ያኔ ማመን ጀመርኩኝ፣ ምክንያቱም በጣም እየተዳከሙ ነበሩ ኒውካስሎች። እኛ ደግሞ አጥቂ እያስገባን ነው፣ ጎል ለማግባት እየሞከርን ነው እና ይህን ጨዋታ እናሸንፈዋለን ብዬ በጣም ትልቅ ተስፋ ነበረኝ። ዳኛው በነገራችን ላይ ስለ ዳኛው እናወራ እስቲ። ምን አይነት እኔ እውነት ይሄ ግን የሊቨርፑል ከዳኞች ጋር ያለው ይሄ ኮንስፒራሲ ምናምን የሚባለው ነገር እውነት ነው መሰለኝ። ትናንትና አይታችኋል። ሊቨርፑል ሳላ በእጁ እንዲህ ኳሱን አጨማልቆት እንደ ማይክል ጆርዳን ኳሱን በእጁ እያንከባለለ ምናምን እያደረገ በቫር ታይቶ ጎል ተሰጣቸው። እውነቴን ነው። አሁን እንደው ያ ጎል ነው እውነት በእጁ አልነካውም። ታክሲ የሚያስቆም ምናምን እኮ ነው የሚመስለው። እጁን እንዲህ አድርጓል እኮ ባስ ሲያልፍ ወይ ታክሲ ሲያልፍ ወይ ራይድ ሲያልፍ አንድ ያቆምልኝ የሚል እኮ ነው የሚመስለው። በጣም ይገርማል። ዛሬ ደግሞ አይታችሁታል። ቅድም አላነሳሁትም ፖይንቱን። ዮኮሬስ ፔናልቲ መሰጠት ነበረበት ለአርሴናል። በጣም ያስደነገጠኝ ቫር ላይ ሄደው ሪቪው ሲያደርጉት ነው። ምንድን ነው የሚያዩት? ቀድሞ በረኛው ነክቷል የሚለውን ነበር ያዩት። አይደለም፣ ዮኮሬስ ቀድሞ ኳሱን ነክቶታል። ዮኮሬስ ከነካው በኋላ በረኛው ጨረፍ አድርጎ ነክቷታል። ከዛ በኋላ ፋውል አደረገ። ዮኮሬስ ወደቀ። ፔናልቲ ነው። ኳሱን ነክቶታል። ፖፕ የምትሉኝ ከሆነ ኮንሲስታንሲ የለም እዚህ ጋር። ባለፈው ቼልሲ ከማንቸስተር ዩናይትድ ጋር ሲጫወቱ ሳንቼዝ በቀይ የወጣበትን ጨዋታ ፋውል ተመልከቱት። መጀመሪያ ኢምቦይሞ ነው መሰለኝ፣ ኢምቦይሞ ኳሱን ነክቶታል። ከዛ በኋላ ሳንቼዝ ኳሱን ነካው። ከዛ በኋላ ነው ኢምቦይሞን ታክል ያደረገበት ወይም ፋውል የሰራበት። ተመሳሳይ ነገር በአሁኑም ዮኮሬስ ቀድሞ ኳሱን ነካ። ከዛ በኋላ ኒክ ፖፕ ኳሱን ነካ። ከዛ በኋላ ፋውል አደረገበት። ቅጽበታዊ የሆነ ንክኪ ነው። ተመሳሳይ ነው። በዛኛው በቼልሲ ጨዋታ ሳንቼዝ በቀይ ወጥቷል። ፔናልቲ ተሰጥቷል። ፔናልቲ ነው አይደለም፣ ብቻ ቀይ ተሰጥቶታል። በአሁኑ ምንም ነገር የለም። ዳኛውም ኤክስፕላኔሽኑን ሲሰጥ ኒክ ፖፕ ኳሱን ስለነካው ፔናልቲ አይደለም ብሎ ነው የሻረው እና ይሄ ነገር ኮንስፒራሲ አለ። ሲቀጥል ደግሞ ይሄ ዳኛ 4 ጨዋታ ነው 3 ጨዋታ ነው እኛን የዳኘን። የታወቀለት የሊቨርፑል ደጋፊ ነው ዳኛ፣ የታወቀለት። ለምንድን ነው የሊቨርፑል ደጋፊ እኛን ከ6 ጨዋታ
4 ጊዜ ሊዳኘን የሚገባው ለምንድን ነው? ከፕሪሚየር ሊግ ፒጂኤምኦኤል ጋር የሆነ ዲስከሽን ያስፈልጋል። ይሄ ዳኛ ከዚህ በኋላ ሊዳኘን አይገባም። እስከ መጨረሻው ድረስ ቫርም ላይ ሊቀመጥ አይገባም። ዳኛ የመሃል ዳኛም ሊሆን አይገባም። ፎርዝ ኦፊሻል ሆኖ መጫወት የለበትም። አራጋቢውን ላኳን ሆኖ መጫወት የለበትም። ኢቨን እኛ የምንጫወትበት ከተማ ውስጥ ሁላ ካለ ለቆ መውጣት አለበት። ከዚህ ዳኛ ጋር ማቋረጥ በቃ እንዲያጫውተን አንፈልግም። ይህንን ደግሞ አርሴናል እርግጥ አድርጎ መናገር አለበት። እንዴት ነው ይሄ ፔናልቲ የማይሆነው? በጣም ያናዳል። ብቻ የቱ ጋር ነበርኩ? ሞሬኖ ጎል አገባ፣ እናሸንፋለን ብዬ በጣም ሞራል ተሰማኝ። አርቴታም 8 ደቂቃ እንደተጨመረ አይታችሁታል። በጣም ተጫዋቾችን ሞራል እየሰጠ ወደ ጎል አቅጣጫ እያሳያቸው ነበር እንዲያጠቁ ሞከርን። የሚገርም ጎል፣ የሚገርም ኳስ ኦዴጋርድ ለሉዊስ ስኬሊ ያቀበለው። በቃ ይሄ ነው ጎሉ ብዬ በጣም ሰፍ ብዬ ነበር። ግን ኬት መጣ ሳይባል የኒውካስሉ ተጫዋች ኳሱን ነካብን፣ ወደ ኮርነ ወጣ። ሉዊስ ስኬሊ ዛች ጋር ትንሽ ፈጠን ብላ ክሮስ ቢያደርገው ኖሮ እመርጥ ነበር እኔ። ማርቲኔሊ ቀላል ነበረ፣ ታፒን ነበር የሚያደርገው፣ 2-1 እንዲሆን ነበረ። ግን አልሆነም። ሞከርን ኮርና አገኘን። ከዚህ ኮርና ላይ ካላገባን መቼም አናገባን ብዬ ነበረ። ምክንያቱም ኦልሞስት 94ኛው ደቂቃ ላይ ደርሰናል። 96 ነው የተጀመረው። ይህን ካላገባን ኒውካስል ደቂቃውን ያባክናሉ፣ የሆነ ተጫዋች ይወድቃል፣ ወይ በረኛ የሆነ ነገር ያደርጋል፣ አልቋል ብዬ በጣም ተስፋ ቆርጬ ነበረ። ጋብሪኤል ማጋሌስ ከመሃላቸው እንደ አሳ ብድግ ብሎ የሚገርም ቴስታ ነው ያስቆጠረው። ላጠፋው ጥፋት ክሶናል። ጋብሪኤል ማጋሌስ ቢጋቢ ነው የምለው። በጣም ይመቸኛል። ማለት በጣም ፊዚካል ነው፣ በጣም ሞራል አለው። ኦፖነንት ቦክስ ውስጥ ገብተው ከሚጫወቱ ተከላካዮች ውስጥ በጣም አደገኛ የሚባለው ጋብሪኤል ማጋሌስ ነው። ከ10ሩ 9ኙን ቴስታ ጎል እና በጣም አደገኛ ተከላካይ ነው። የኦፖነንት ወይም ደግሞ የተቃራኒ ቡድን ቦክስ ውስጥ ክሮስ ከተደረገ ጋብሪኤል ማጋሌስ ካለ በጣም አደገኛ ተከላካይ ነው እና በጣም ደስ የሚል ውጤት ነው ያስቆጠርነው። አርቴታ በአሁኑ ሰብስቲቱሽን ይገባሃል፣ ሞገስም ምስጋናም የሆነ ነገር ይገባሃል። በዚህ ቲም አርሴናል ዋንጫ ካልበላ ቲማችን የሚገርም ቲም ነው። በዚህ ቲም አርሴናል ዋንጫ ካልበላ ከአርቴታ ጋር መቼም አይበላ። መቼም በጣም ትልቅ ፖቴንሻል አለን። እኔ የሚያናድደኝ እንደ አርሴናል ደጋፊ የሚያናድደኝ ፖቴንሻል አለው ይሄ ቡድን 1 2 3 4 ሌቭል ከፍ ማለት ይችላል። ግን አርቴታ ሁሌ በእጅ ፍሬን ይዞ ነው የሚንቀሳቀሰው። ለዛ ነው የምናደደው በአርቴታ። ሁሌ እጅ ፍሬን ይዞ ነው የሚንቀሳቀሰው። ተጫዋቾቹ ፍሪደም አይሰጣቸውም። አጥቂ መስመር ላይ ያሉትን ሁሌ በሱ ቁጥጥር ስር እንዲሆኑ ነው የሚያደርጋቸው። ትልቅ ፖቴንሻል አለው ይሄ ቡድን። ይህም ፖቴንሻል ግን እየያዘን ያለው አርቴታ ስለሆነ ነው። አርቴታ ደግሞ ከዚህ ትምህርት ወስዶ ተጫዋቾቹን ለማጥቃት ማሰለፍ አለበት። ከፊት ለፊት ያሉትን አጥቂ መስመር ላይ ያሉትን አታኪንግ ማይንድ ያላቸውን ተጫዋቾች ፍሪደም ሰጥቶ ኤክስፕሬስ አድርገው ራሳቸውን እንዲያጠቁ ማድረግ አለበት። ኤኒዌይስ በዚህ ጨዋታ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ እርግጠኛ ነኝ። ነገ የሊቨርፑል የማንቸስተር የሲቲ ምናምን ደጋፊዎችን እስቲ አገኛቸዋለሁ፣ እናወራለን። የእናንተንም ሀሳብ እንግዲህ መስማት ፈልጋለሁ። ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። የሚቀጥለው እንግዲህ ጨዋታ ከዌስትሃም ጋር ነው። ከዌስትሃም ጋር ትልቅ ጨዋታ ይጠበቅብናል። እዛ ቪዲዮ እስክንገናኝ ድረስ ፒስ፣ ሰላም አሉ።